ለካ መንገድ የጫት አዝመራ አይተዋል እና የሚወስዳቸውን መኪና አውርደው እሳቸው ነው ሲናገሩ የሰማቸው። እስኪ አውርደኝና አህዮቹ ይህንን ቅጠል ይበሉት እንደው እናያቸው ብለው ወርደው ሲያዩ አህያ ጫት አትበላም። እሳቸው ነው ሲናገሩ የሰማቸው። አህያይቱ ጫት አትበላም፣ ቅጠል በፍጹም አትንከው እና በዚህ ዘመን ሰው ከአህያ ባሰ ብለው ተናግረዋል። ሰው ከአህያ ብሷል በእውነቱ ማለት። ክርስቶስን የለበሰ ሰው አይጣላም፣ አይሳደብም። ሰው ክርስቶስን ለብሶ አያመነዝርም። ክርስቶስን የለበሰ ሰው ቂም የለውም፣ የዋህ ነው። ክርስቶስ ትሁት ነው። ክርስቶስ የዋህ ነው፣ ደግ ነው። መድኃኔዓለም ዘያጸንን ክሳዶ ለሚያርዱት ለሚያወራረዱት ራሱን ዘንበል ያደረገ መልካም በግ መልካም እረኛ ነው። ይህ ነው ክርስቶሳዊነት ማለት ነው። ትሁት ነው፣ ፍጹም የዋህ ነው። የልብ የዋህ እስመ አነ ትሁት ወየዋህ በውስተ ልቤ፣ እኔ በልቤ ትሁት ነኝ የዋህ ነኝ ብሎ እንደተነገረ